Hi guys, እንዴት ናችሁ? I'm back. So ዛሬ ሾፒንግ ነው የምንሄደው። So let's go together. ኮስሞቲክስ ነገር የምንገዛው ከወንድሜ ጋር ነው የምሄደው። ይቀርጸኛል ማለት ነው። ወዳችኋለሁ። This is what our ሰፈራችን looks like. እና እየሄድን ነው። ቆይ ላሳያችሁ እኔና ወንድሜ። Oh yes, እየሄድን ነው. This is my bro. Hi በላችሁ. Hi. Hi በደንብ ሃይ በላ። Hi. ጩህ አይደለም እኮ I said እኔ I said ስለሱም I said ይላል። I said ያልኩት እኔ ያልኩት ለማለት ነው። በኢየሱስ ስም እኔን ያክል ደደብ ሆነሃል እንዴ? Hi. በቃ ይበቃሃል። አንተ ምንድን ነው የምትቀጣው? ጀርባዋን እያነሳህ ነው እንዴ? አልፋኛ ቦቦ ስንት ነው ዳስኩ? ያሁን አሁን ያሻል እሱ የቀረጸ ላይ ነው እነሱ የሚያስፈልጉንን ነገር ምንገዛውን ከርካሽ ቦታ ልግዛ ብዬ ነው። እሺ አሪፍ ሱፐር ማርኬቶች ምናምን መሄድ እችል ነበር፣ ግን እስኪ ከርካሽ የሚሸጥበት ቦታ ልሄድ ብዬ ነው። ቅባት ምንድነው በቃ ሊፕ ግሎስ ምናምን ገዝቻለሁ። አሁን ደግሞ ወደ እንትን ወንድሜ ግን እግዚአብሔርን ያበደ ካሜራማን ሆነ የለ እንዴ? እግዚአብሔር ሆይ በእውነት ናልኝ። አሁን የቀረጸውን ቪዲዮ አይቼ በቃ ያበደን የቀረጸኝ በእውነት ጎበዝ ነህ። ከዚህ በኋላ ይዤ ነው የምወጣው የትም ዩቲዩብ አንተ ነው የምትቀርጸኝ። ኤኒዌይስ አሁን ደግሞ እንትን እየሄድን ነው። ምንድነው አዲስ የተከፈተ ኮስሞቲክስ ቤት አለ አሉ። ከሱፐር ማርኬቱ ይሻላል፣ ይቀንሳል ዋጋቸው ና እስኪ እዛ ሄደን ቼክ እናደርጋለን። አንዳንድ የምንገዛው ነገር ስላለ ማለት ነው። ፕላስ አዩ ስታርቢ እኔ በጣም እየተርብ ያለው so we have to eat something እና እንሄዳለን ማለት ነው። stay tuned። ካደ መልክዓ ምድር ይላል ሲያምር በቃ ሚከል ንፍስ ያለ ሀገር ያው ትንሽ ከተማ ወደምትባለው ቦታ እየደረስን ነው። ሃይ ቆይ ላዞረው ካሜራው። እዚህ እኮ መዞር አይችልም። ከዛ ከእንትን ወተን እየሄድን ነው። ትቀርጸኛለህ? yes I መሪያ አዲስ የተባለ ኮስሞቲክስ ቤት ብንገባ ይሻላል ወይንስ አሻም ገብተን ምግብ በልተን እንውጣ? አሻም ገብተን ምግብ በልተን እንውጣ። አንተ ልጅ ለራበ ምንድነው የሚሰው? ምንድነው ቲክቶክ ላይ ቆኛለሁ። እንዴት ነው አፈጠጡብኝ። እና እስኪ እንግባ። ወይኔ ሰው ግን ነፍ ነው። ጌታን አይ እንጃል ስንገባ አይደለም ስንገባ አንተ ቀርቶ ነው ራሴ እፈራለሁ። ስንበላ እንቀራረጻለን። ከዛ በቃ ወልዱ አንተ ዞር በል ወደዛ ዞር በል እንዴ። ስማሙ ለመንፈስ ቅዱስ ያየሁትን ነገር አያሳይህ። አይንክ አሜን። በስመ አብ ምንድን ነው? ለምን እና ለማን ሲባል አንቺ እኮ ነሽ በዚህ ሰዓት መድኃኒቱ። ወይኔ ለቀረጻ ምቹ ቦታ መሆን አለበት። ፈርስት ኦፍ ኦል እዛ ሰው እየገባ ነው።
እዚህ ጋር ይሻለናል። Say hi. ታፍራለህ ነው? ምን ትበላለህ? ምን ያምርሃል? ሌላስ? መጥቷል። አጅሬው እየበላ ነው። የሆነ ቦታ ላይ ማስቀመጥ አለብን። እኔ እንዲህ ይዤ ለምን እንደሚያበራው እኮ ነው የማይገባኝ። እግዚአብሔርን ሰውን ያዋርዳል፣ አቴንሽን ይስባል፣ ሰውን ላወዲ እንዲያ ያደርጋል። ቀራረጽ የሚለው ነው የበራብኝ ነው፣ ሰው እንዳይገኝ ነው። ሶሪ አይበቃም፣ ቅረጽ ይበቃል። ሆዳ ማንተዋራ ኮና ይወዱ ታይ በስተመጨረሻ ምርጥባችን መጥቷል። ሶ ሌስ ጎ እንብላ። በቃ ራሴን ብቻ ነው ቅርጾ በላ ብቻ ነው ቅርጾ። ከዚህ በኋላ አፈር ብላ ለስኮ በጣም ነው ይራበኝ። ድሬዚያውን ያበላኝ ይሆን? 1 2 3 ግምት You first, you second. You first ብዬ ማለት ነው። ራሴ ነኝ የጎረስኩት። እንግዲህ በጣም አለው። ግን ማለት ነው ላለመጥላት ብቻ ስል ካቻፕ የለውም ብዬ ራሴን አሳምኛለሁ። ምን ነክቶ ነው ግን ካቻፕ እንዳይገባበት ምናምን ብለን ያልነገርነው? አነጋሲ ለጥፍ ሲሆን ብላ ግምት ይበቃል። የኔን ጣል ነው ከፋከታ እንካ ቀረጸኝ። እኔ ስገምጥ እንካ ጠጋ ደግ ጠጋ ቢያቀር በደንብ ታያለህ። በጣም ዘሬራብኝ። እሺ ያስፈልጋል እና ጠጋ ብለህ ቅረጸኝ። በቃ ቢላችን መጥቶ ከፍለን ልንወጣ ነው ማለት ነው። በቃ ባይ ውጭ እንቀርጻለት ማሙ መንፈስ ቅዱስ ጌታን በጣም ነው የመሸው። ቤት በኩል እንሂድ። ጨርሰናል እንዴ? የምንገዛውን በቃ እቺው ናት። ጌታ ኢየሱስ እኔ እግዚአብሔርን ዛሬ ዝም ብዬ ማለት ነው ባልገዛም ሱፐር ማርኬት ሄጄ ማጎብኘት ማለት ነው። እታያችኋለሁ እግዚአብሔርን እኔ ላይ ሲበራ መንገዱ አይታየኝም ቱዬ እንዳልወርቅ እና አሁን እየሄድን ነው ቤት። በቃ ጨርሰናል። ይኸው ነው ውሏችን። አይ እየሄድን እናሳያችኋለን። እሺ ይሻለኛል። ጌታን መንገዱ ምኑም እየታየኝ አይደለም። ወይኔ በዛ ላይ እንትን ነው ጉድጓድ ነገር አለው። ቅርጸኛ አንተ አይሻልም? ይሻላል። ታያለህ? እሺ በቃ ጋሽ እየሄድን ነው። ምንም ማድረግ አንችልም በዚህ ጨለማ።
የገዛሁትን ቤት ሄጄ ሪቪው አሳያችኋለሁ። ወደቻለሁ። ጥፍር ቀለሙን ገዛሁ እኮ ባይዘዌ ሳላሳያችሁ። ሶ ያ ጋይስ ወደ ቤት እየሄድን ነው። በጣም መሽቷል። ከኋላችን ሰዎች እየመጡ ነው። ሀንግ እንዳይሰሩኝ እየፈራን ነው። ስልኬን ለፍቼ የገዛኋትን እንዳይሰርቁኝ። ሲቀጥል በጨለማ ነው እየሄድን ያለ ነው። ከታያችሁ ወንድምዬው ምን ቻው ትላችኋለህ? እስከ ቤታችን እንሂዱ እንጂ አብረውን እስከምንገባ ድረስ በሰላም ገባን አልገባን የሚለውን they have to know። እግዚአብሔር ሆይ ምንም መንገዱ እየታየ አይደለም። ጌታን እየታየኝ አይደለም። እኔ ራሱ እኔ ላይት እየበራ ስለሆነ ጨልሞብኛል። ግን ዝም ብዬ እየሄድኩ ነው በደበነፍሴ። ብቻ ብዙ ነገር ሾፕ ያደረኩት አሳያችኋለሁ። ግን ተምኔል ላይ ብዙ ነገር ሾፕ እንደማደርግልኝ ስኮ ሾፒንግ ምናምን ብዬ ካጨናነኳቸው አምሳ ሶሪ። ቀሄም ብቻ ነው ሾፕ ያደረኩት። ጌታ ኢየሱስ finally we are home። በኢየሱስ በቃ እድርስ መንገዱ ሲያስፈራ እግዚአብሔር it was such an የሚያስፈራ መንገድ by the way ማለት ነው። ጫማዬ ተቀዶ ነው የደረስኩት። ጫማዬን ተሰናብቻታለሁ። ከዚህ በኋላ በቃ ሌላ አረጋለሁ። ቻው ባይ። የገዛቸውን ላሳያቸው። ሶ የገዛ ነው ሊፕ ግላስ ኦፍ ኮርስ አብሶሊት ገዝቻለሁ። ከዛ እቺን ሊፕ ላይነር አልቆ ነበር እኔ አልቆ ሳይሆን ጠፍቶብኝ ነበር። ከዛ እቺን ጥፍር ቀለም ኤንድ ኤንን ቅባት አሮን ነው። ይሄ ቅባት ተጠቅሜ አላቅም። ምንድነው የሚለው? ሄር ፎል ስኪንም መቀባት ይቻላል ነው? እንዴት ነው? የፊት አይደለም። ኦኬ ይሁንሽ። ቤስ ፎር ኤኒ ታይፕ ኦፍ ሄር lubricate the scalp ምናምን። እሺ ሄር ኦይል ነው የገዛሁት። በቃ ይሄው ነው። እኚህን የገዛሁት ግን እግዚአብሔርን 1000 ብር ከ1000 ብር 800 ብር አጥፍቼ ነው የመጣሁት። አሁን ያለኝ 200 ብር ነው ማለት ነው። 1000 ብር ይዤ ወጥቼ ይሄንን 400 ብር ነው ምናምን የገዛሁት። ይሄንን ሁላ ማለት ነው። ከዛ ለምግብ ደግሞ 400 ብር በቃ ከዛ 800 ብር ጨረስን። በቃ I'm broke at this point. I'm broke. Yes, I'm broke. Yes, I'm broke. We are broke. በቃ I do not broke. አንተ ዝም ብላ አቀባጥር ምን ማለት ነው እንደሱ ማለት? Anyways, ciao. Have a good time. Night ልበላችሁ day በቃ እኔ አላቅም። ይሄንን ቪዲዮ እንግዲህ የምፖስተው ቀን ላይ ስለሆነ have a good day። ወዳችኋለሁ። Bye.